እኔ የምኖረው ክፍለ ሀገር እንደሆነ ከዚህ በፊት ነግሬያችኋለሁ። አንድ ብር የሚሸጡ ነገሮችን ላሳያችሁ ዛሬ። ይሄ የምታዩት ሁላችሁም በህፃንነታችሁ በልታችሁታል። ጠጠር ማስቲካ ነው እና አንድ ብር ነው የሚሸጠው። በጣም ርካሽ ነው። እና አሁን ደግሞ የማሳያችሁ ነጭ ከረሜላ ነው። ሁላችሁም በህፃንነታችሁ በልታችሁታል። ይሄንኛውንም አንድ ብር ነው የምንሸጠው። አሁን ቀጣይ የማሳያችሁ ደግሞ ፉትቦል ማስቲካ ነው። እሱ ውድ ነው። 2 ብር ነው የሚሸጠው። ብዙም ኩታሮች አይገዙኝም። ያንኛውን ባለ 1 ብር ነው የሚገዙኝ። እና ቀጣይ የማሳያችሁ ደግሞ ብይ ነው። ብይ ሁላችሁም በህፃንነታችሁ ተጫውታችሁበታል በእርግጠኝነት። እኔም ተጫውትበት ነበረ። ብይ ደግሞ 5 ብር ነው የሚሸጠው። በጣም ርካሽ የሆኑ ነገሮችን ነው ያሳየኋችሁ። ብይ ደግሞ እንቅልፉን ተኝቷለኝ። አሁን ልግባና አብሬው ገደም መለበል። ስራ ቦታዬም ቤቴም አንድ ላይ እንደሆነ ሁላችሁም ታውቃላችሁ። እዩት ብቻ እንደዚህ ነች። መጋረጃዋን ግልብ አድርጌ ወደ ቤቴ፣ ከመጋረጃ ወደዛ ደግሞ ስራ ቦታዬ ነች። ከዛ በቃ ቤቢ ጋር ሄጄ ገደም አልኩኝ።